ብርሃን ለራሱ ብርሃን በባህሪው ጨለማን ይገፋል። አይን ያለው ሁሉ ብርሃኑን ይመለከተዋል። ኢስላም ከእምነት ጽልመት ወደ እምነት ብርሃን የሰው ልጆችን ሁሉ ያሸጋግራል። ኢስላም ብቸኛው ብርሃናዊ ጎዳና። ቁርአን ከጌታ ከአላህ Subhanahu Wa Ta'ala ዘንድ በታላቁ መላእክት በጅብሪል አለይሂ ሰላም አማካኝነት ለነብዩ ሰለላሁ ዐለይሂ ወሰለም ወደ ታላቁ መልእክተኛ የተላከ ለሰው ልጆች ሁሉ ብርሃን ገላጭ ይሆን ዘንዳ የወረደ በታላቁ ወር በረመዳን ለሰው ልጆች ሁሉ የተሰጠ ታላቅ መጽሐፍ ነው። ጂሃድ ማለት ከፍተኛ ጥረትና ትግል ማድረግ እንጂ የሰውን ነፍስ በማጥፋት ጀነትን መመንዳት ማለት አይደለም። በተለያዩ መድረኮች ላይ የሃይማኖታዊ አስተምሮቱን በማካፈል ተወዳጅነትን ያተረፈ የሚገኘው ወጣት ዳኢ ኻሊድ ክብሮም እስልምናን ከተቀበለ 2 ዓመታትን ያስቆጠረው ይህ ወጣት በይዘቱና በአቀራረቡ ለየት ባለ መልኩ በጥያቄና መልሲን ቪሲዲ ለሙስሊሙ ማህበረሰብ ሲያቀርብ ጠቃሚ እንደሚሆን በማመን ነው። የከዚህ ቀደም የወጣቱ ስራዎች ቁርአንና ዘመናዊ ሳይንስ፣ የእስላም ውበት፣ በእስላም ጥላ ስርና ሌሎችም ይገኙበታል። በዚህ ቪሲዲ የተጠቀምናቸው የቁርአንና የሐዲስ ጥቅሶች በእንግሊዝኛ ቋንቋ የተወሰዱ ናቸው። ከደራሲና ተርጓሚ አብይ ጣሰው ጋር ወደ ብርሃናዊ ጎዳና እንዴት እንደመጣ የተደረገው ውይይት በዚህ መልኩ ቀርቧል። ብርሃናዊው ጎዳና ኢየሱስ የመጣው የውርስ ኃጢአትን ለመደምሰስ ነው ብለን እንኳን ብንስማማ አንዳንድ መለወጥ ያለባቸው ነገሮች እስካሁን አልተለወጡም። ኢስላምስ አምላክን እንዴት ነው ያቀረበልን? ይህ ማለት ደግሞ ኢየሱስ ሞትን ድል ሊያደርግ ዓለምን ሊያድን ከሚለው ኢየሱስ ተልኮ ጋር የውርስ ኃጢአት ከኢየሱስ መለኮታዊነት ጋር የተያያዘ ነው። የኢየሱስ መልእክት ወይንም ሚሽኑ በቅዱስ ቁርአንና በመጽሐፍ ቅዱስ ተመሳስሎሽ እንዳለው فإن فقل أسلمت وجهي لله ومن اتبعني وقل للذين أوتوا الكتاب والأمين أسلمتم فإن أسلموا فقد اهتدوا وإن تولوا فإنما عليك البلاغ والله بصير بالعباد. كنا نبت خالد ከተለመደው ጥያቄ ልጀምር ወደ እስልምና እንዴት ልትመጣ ቻልክ? In the name of Allah, the most gracious, the most merciful. Whatever is in the heavens and whatever is on earth glorifies Allah, the Almighty and the All-Wise. Surah Hash, chapter 59, verse number 1. በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው በሰማያትም በምድር ውስጥም ያሉት ሁሉ አላህ Subhanahu Wa Ta'ala ከጎደሎ ባህሪያቶች ያጠራሉ። እርሱ አላህ ብሎ ማለት አሸናፊውና ጥበበኛው ነው። ሱረቱል ሐሽር ማዕራፍ 59 ቁጥር 1። መልካም እንግዲህ ወደ እስላም እንዴት እንደመጣው ላብራራለ ጥያቄ አንስተሃል። ያንን ጥያቄ በቀጥታ ከመመለስ ያስቀድመው ግን በክርስትናው ዓለም ሳለው የክርስቲያን መመሪያ መጽሐፍ የሆነውን መጽሐፍ ቅዱስን አነብ ነበር። መጽሐፍ ቅዱስን በማነብበት ወቅት መጽሐፍ ቅዱስ ላይ ያገኟቸው የራሱ የሆኑ ጥያቄዎች ነበሩ። በስላሴ ዙሪያ፣ በኢየሱስ ክርስቶስ አምላክነት ዙሪያ፣ በውርስ ኃጢአት ዙሪያ፣ የነቢያቶች ክብርና ደረጃ፣ ዘመናዊ ሳይንስ በቅርቡ የደረሰባቸውን እውነታዎች መጽሐፍ ቅዱስ ደግሞ አስቀድሞ የገለጻቸው ነገሮች ከሳይንስ ጋር ፋክት ከሆኑ ሳይንሶች ጋር እርስ በርሳቸው የመጣረስ ሐሳብ፣ ሌሎችንም እንዲህ መጽሐፍ ቅዱስ ሰዋቢ የሆኑ ንግግሮች በውስጡ ማከሉ፣ እነዚህ ነገሮች የኔ ጥያቄዎች ነበሩና በጣም በርካታ ጥያቄዎች የነበሩኝ ጥያቄ በመጠይቅበት ወቅት ምላሽ አላገኘውም። እኔን ሊያረካ የሚችል የውስጥ ጥያቄን መመለስ የሚችል መልስ አላገኘውም ነበር።
ከዛ በኋላ በአንድ ወቅት በቤተ ክርስቲያን ውስጥ አንድ አስተምሮት ተጀምሮ ነበር ለአንድ ለሁለት ወር። ያ ትምህርት በመጽሐፍ ቅዱስ ዙሪያ ላይ ብቻ ያውጠነጠነ ሳይሆን በእስልምና ላይ ያውጠነጠነ አስተምሮት ነበር። ያ ትምህርት በምንማርበት ወቅት ስለ ቁርአን፣ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጥቅሉ ስለ እስልምና ትምህርት ያስተምሩን ነበርና በአንድ ወቅት ሰባኪው አንድ ነገር ሲያስተምር ሰማሁትኝ። ቁርአን በሱረቱል አሊ ኢምራን ምዕራፍ 3 ቁጥር 49 ላይ ክርስቶስ ወፍ ፈጥሯል ይላል። ታዲያ ወፍ መፍጠር የአምላክ ባህሪ ብቻና ብቻ ነው። አይደለም ወፍ ይቅርና ሰው የሆነ አካል የዝንብን ክንፍ እንኳን መፍጠር በፍጹም ይቻለው አይደለም። ስለዚህ ኢየሱስ ክርስቶስ ወፍ ፈጥሯል በማለት ቁርአን በሱረቱል አሊ ኢምራን ምዕራፍ 3 ቁጥር 49 ላይ ይናገራል። ስለዚህ የክርስቶስን አምላክነት ከመጽሐፍ ቅዱስ ብቻ ሳይሆን ከቁርአን ራሱ መረጃ ማቅረብ ይቻላል ብሎ ሲያስተምር ደነገጥኩኝ ይህንን አስተምሮ ስሰማ። ምክንያቱም መጽሐፍ ቅዱስን ሳነበው የኢየሱስ ክርስቶስን ተልእኮ፣ የኢየሱስ ክርስቶስን መልእክት፣ የኢየሱስ ክርስቶስን ትክክለኛ ገጽታ አውቄያለሁኝ፣ ተረድቼዋለሁ። የክርስቶስን መልእክተኝነት ራሱ ክርስቶስ በተለያዩ መንገዶች ይገልጾ ነበርና አምላክ ነው ተብሎ እንዴት በቁርአን ውስጥ ሊተሰፍር ይችላል? እኔ ደግሞ በዛን ወቅት ስለ ቁርአን ግንዛቤ አልነበረኝም። ከዛ በኋላ ቁርአንን ማፈላለግ ጀመርኩና ቁርአንን ማንበብ ጀመርኩኝ። ያ ሰባኪ ቁርአንን እንዳነብ በር ስለከፈተልኝ ማለት ነው። ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 49 ላይ ደረስኩ። ቅዱስ ቃሉ ሲጀምር እንዲህ በማለት and he sent him to the children of Israel as a messenger ወደ እስራኤል ልጆችም ክርስቶስን አላህ Subhanahu Wa Ta'ala መልእክተኛ አድርጎ ይልከዋል። he will say ይላቸዋል ኢሳ አለይሂ ሰላም ለነሱ ማለት ነው ለህዝብ እስራኤል indeed I have come to you with a sign from you Lord እኔ ከጌታችሁ ዘንድ በታምር መጣሁላችሁ indeed I design a claw which is like that of a bird እኔ ከጭቃ ልክ እንደ ወፍ ቅርጽ ፈጥራለሁ በእርሱም ተነፍስበታለሁ by permission of Allah it becomes a bird በአላህ ፍቃድ ወፍ ይሆናል አላቸው ይላል። እና ይህንን ጥቅስ ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 49 ላይ ያለውን ነው ሰባኪው የጠቀሰልን። አሊ ኢምራን 3:49 ላይ ከጭቃ እንደ ወፍ ቅርጽ ፈጥራለሁ ብሏል ኢሳ አለይሂ ሰላም። ስለዚህ ከአምላክ በስተቀር መፍጠር የሚችል አካል የለምና ክርስቶስ ፈጣሪ መሆኑን ይጠቁማል ብሎ ነበር ያስተማረ። ነገር ግን with the permission of Allah በአላህ ፍቃድ የሚለውን አንቀጽ ግን አላነበበልንም ነበር። ቁርአኑን ሲገነዘበው ኢሳ አለይሂ ሰላም ከጭቃ እንደ ወፍ ቅርጽ መፍጠሩ በዛ ከጭቃ እንደ ወፍ ቅርጽ በፈጠረው አካል ላይ እስትንፋስ መንፋቱን እሱ የነፋበት እስትንፋስ ደግሞ ወፍ ሆኖ እንዲበር ያደረገው የአላህ ፍቃድ መሆኑን መጽሐፉ ይመሰክራል። ከዛ በኋላ ነው ቁርአንን በደንብ ዲቴል እንዳነበው እግረ መንገዱ ሰባኪው የከፈተልኝ። ከዛ መጽሐፉን እጅግ በጣም ትኩረት ሰጥቼው በጣም አነበው ነበር እና መጽሐፉን በማንበብ በጀመርኩበት ወቅት ኢሳ አለይሂ ሰላም ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 49 አይደለም ወፍ ሊፈጥር ይቀርና ከጭቃ እንደ ወፍ ቅርጽ ፈጥራለሁ ነው ያለው። ከጭቃ እንደ ወፍ ቅርጽ ፈጥራለሁ። እኔ እኮ ከጭቃ ልክ እንደ አሞራ ቅርጽ ልፈጥር እችላለሁ። ዋናው ቁም ነገር ግን ከጭቃ እንደ አሞራም ይሁን እንደ ሰውም ይሁን እንደ ወፍ የሚፈጠርኩት አካል ነፍስ ተዘርቶበት ሕያው አካል መሆኑን ማስቻል ነው ትልቁ ጥበቡ። ያ ጥበብ ደግሞ ከአንድ አምላክ በስተቀር በፍጹም ሌላ ፍጡራን ሊሰሩት የማይችሉት ከአቅማቸው በላይ የሆነ ነው። ስለዚህ አንድ ሱፐርናቹራል ፓወር ብቻ ነው ይህንን ድርጊት ሊፈጽመው የሚችለው። ከዛ ኢሳ አለይሂ ሰላም ሱረቱል አሊ ኢምራን 3:49 ላይ ከጭቃ እንደ ወፍ ቅርጽ ፈጥራለሁኝ ሲላቸው ከጭቃ እንደ ወፍ ቅርጽ ማስገኘቱን እንጂ የነገራቸው ወፍ እንደመፍጠሩን አይደለም። እንደውም አላህ Subhanahu Wa Ta'ala ሱረቱል ማኢዳ ምዕራፍ 5 አንቀጽ 110 ላይ ከጭቃ እንደ ወፍ ቅርጽ መፍጠሩ በራሱ በአላህ ፍቃድና አላህ ለሱ ከዋለላቸው ውለታዎች መካከል አንዱ መሆኑን ያወሳልናል። በሱረቱል ማኢዳ ምዕራፍ 5 ቁጥር 110 ላይ ምን ይላል? Remember on the day of resurrection when Allah is going to say አስታውስ አላህ Subhanahu Wa Ta'ala በዕለተ ቂያማ ቀን ለኢሳና ለእናቱ በሁለቱም ላይ አላህ Subhanahu Wa Ta'ala ሰላም በእነሱ ላይ ይስፈንና ለእናቱና ለኢሳ አለይሂ ሰላም እንዲህ በሚላቸው ውለታውን በሚዘረዘርላቸው ጊዜ አስታውስ ይላል። ለኢሳ አለይሂ ሰላም የዋለለትን ውለታ አላህ ሲዘረዘር ምን ይላል? እኔ ከጭቃ እንደ ወፍ ቅርጽ እንድትፈጠር ባደረኩ ጊዜ የሆነውን አስታውስ ይላል። ስለዚህ አላህ Subhanahu Wa Ta'ala በእኔ ፍቃድ ብሎታል። with my permission በእኔ ፍቃድ ከጭቃ እንደ ወፍ ቅርጽ እንድትፈጠር ባደረኩ ጊዜ ሲለው ኢሳ አለይሂ ሰላም ከጭቃ እንደ ወፍ ቅርጽ እንኳን ለመፍጠር የአላህ ፍቃድ ካልተከለበት በፍጹም ሊያደርገው ሊያከናውነው ፈጽሞ እንደማይችል ጌታ አላህ ይገልጽልናል። በመሰረቱ ነቢያቶች ሁሉ ያደረጉት ተአምራቶች በአጠቃላይ ቁርአን እንደሚያስተምረው ምንጩ ከአላህ ዘንድ ነው። ለዛ ነው አላህ ሱረቱል ራድ ምዕራፍ 13 ቁጥር 38 እና በሱረቱ ጋፊር ምዕራፍ 40 ቁጥር 78 ላይ it was not permissible for any messenger to bring a sign except with the permission of Allah ከመልእክተኛው ከአላህ Subhanahu Wa Ta'ala መልእክተኞች ለእናንተ አንድ መልእክተኛ የለም ታምር ይዞላችሁ የሚመጣ በጌታ በአላህ Subhanahu Wa Ta'ala ፍቃድ ቢሆን እንጂ ይላል። ስለዚህ ሁሉም ነቢያቶች ከአደም አለይሂ ሰላም ጀምሮ እስከ መጨረሻው መልእክተኛ እስከ ነብዩ ሰለላሁ ዐለይሂ ወሰለም ድረስ ያደረጓቸው ተአምራቶች ሁሉ ምንጩ ከአላህ ዘንድ ነው። አንድ ነብይ ምንኛውንም አይነት ተግባር ቢፈጽም የሚያሳያቸው ተአምራቶች ሁሉ ምንጩ ከአንድ አምላክ መሆኑን ያ ምንጩ ከአንድ አምላክ የሆነው ተአምራቶች በነብዩ ላይ እንደሚገለጽ የሚያሳይ መሆኑን
ቅዱስ ቁርአን ያስተምራል። ከዛ በኋላ መጽሐፉን በጣም በጥልቀት ማንበብ ስጀምር ሰባኪው የሰጠኝ የኔ ቁርአን አንቀጽ መሰረት አድርጌ ነበር ቁርአንን ማንበብ የጀመርኩትና ኢሳ አለይሂ ሰላምን መጽሐፍ ቅዱስ ውስጥ የተናገራቸውን ንግግሮች እንዳስታውስ አደረገኝ ቁርአኑ በራሱ። ምክንያቱም ኢየሱስ ክርስቶስ በራሱ አንዳች ነገር ማድረግ እንደማይችል በዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ I can do nothing from myself እኔ ከራሴ አንዳች ላድርግ አይቻለኝም as I hear I judge እንደሰማው ፈርዳለሁ my judgment is absolutely right ፍርዴም ደግሞ ቅን ነው I don't want my own desire but the will of the Father who has sent me እኔ የራሴን ፍላጎት የራሴን ስሜት አልከተልም ነገር ግን የላከኝን የአባቴን ፍቃድ እፈጽማለሁ እንጂ በማለት ዮሐንስ 5:30 ላይ እኔ ከራሴ አንዳች ላድርግ አይቻለኝም እንደሰማው ፈርዳለሁ ፍርዴም ቅን ነው የላከኝን የአባቴን ፍቃድ እንጂ ፍቃዴን አልሻምና በማለት ክርስቶስ ከራሱ አንዳች ማድረግ እንደማይችል የአላህ ሰላም በሱ ላይ ይስፈንበት መጽሐፍ ቅዱስ የሚመሰክረው። ከዛ በኋላ ነው ወደ እስልምና እንድገባ በር የከፈተልኝ። መጽሐፉን ማንበብ ጀመርኩ፣ ስለ እስልምና ማጥናት ጀመርኩኝ። በፊት የነበረብኝ ጥያቄዎች መጽሐፍ ቅዱስ ላይ ሳነሳቸው የነበሩ ጥያቄዎች መልስ ያጣኋቸውን ኢስላም ፍቱን መድኃኒት ይሆነልኝ፣ ቁርአን ጥያቄዎችን ሁሉ እየመለሰልኝ ወደ ኢስላም ብርሃን ወደ ነበርኩበት ሃይማኖት እንድመለስ በር ከፍቶልኛል እላለሁ። አላህ ነው ስፔስ ወላሁ አለም። እስልምናን ከመቀበል በፊት ስለ እስልምና የነበረ ግንዛቤ ምን ይመስል ነበር? እስላምን ከመቀበል በፊት ስለ እስላም የነበረኝ ግንዛቤ በቅድሚያ ሁለት ነገሮች ላይ መሰረት ያደረገ ነበር። አንደኛ የታሪክ መዛግብቶች ላይ መሰረት ያደረገ ነው። የታሪክ መዛግብቶችን ሳገላበት እስላምን ከማጥናት በፊት ያገኘሁትኝ እስልምና ከ570 እስከ 632 ኤዲ በአንድ ግለሰብ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተብሎ በሚጠራ ግለሰብ በአረቢያ ምድር ላይ ለአረቦች የጀመረ ሃይማኖት መሆኑን የታሪክ መዛግብቶች ያወሳሉ። ይህም ማለት የዛሬ 14 ክፍለ ዘመናት የጀመረ ሃይማኖት መሆኑን ነው የታሪክ መዛግብቶች የሚያሰፍሩት። ሁለተኛው ደግሞ መሰረት ያደረገው ይህንን ዕውቀት ያገኘሁበትኝ የዲክሽነሪዎች ወይም ደግሞ መዝገበ ቃላቶች ናቸው። እነዚህ መዝገበ ቃላቶች እስላም የሚለውን ፍቺ ሲለግሱ እስላም ማለት ከ570 እስከ 632 ኤዲ with the founder of Muhammad peace be upon him መሐመድ ሰለላሁ ዐለይሂ ወሰለም ተብሎ በሚጠራ በአንድ ግለሰብ የተፈበረከ ሃይማኖት እንደሆነ ያወሳሉ። በጥቅሉ እስላምን ከመቀበል እስላምን ከማጥናት በፊት የነበረኝ ግንዛቤ እነዚህ ሁለቱ ነገሮች ላይ መሰረት ያደረገ እስልምና የዛሬ 14 ክፍለ ዘመናት በነብዩ ሰለላሁ ዐለይሂ ወሰለም ተብሎ በሚጠራ በአንድ ግለሰብ የጀመረ ሃይማኖት መሆኑን ነው። ታዲያ እስልምና ራሱን እንዴት አቀረበልህ? ወደ እስላም ከመምጣቴ በፊት እስላምን እንዳጠናሁ አይጫውቼ ያለሁኝ እና እስላምን በማጠናበት ወቅት የእስልምና መሰረታዊ የሆኑ ዕውቀቶችን የምታገኝባቸው የመጀመሪያው ቅዱስ ቁርአን ነው። ከዛ በኋላ የተወዳጁ ነብያችን ሰለላሁ ዐለይሂ ወሰለም ቅዱስ ንግግር ሐዲስ ነው። ቁርአንን በማነብበት ወቅት እኔ የነበረኝን ግንዛቤ የሚቀርፍ ትክክለኛውን የእስላምን ገጽታ የሚያሳይ ነበር። ቀደም እንደነገርኩ እኔ በታሪክ መዛግብቶች የማውቀው እስልምና ከ570 እስከ 632 ኤዲ የዛሬ 14 ክፍለ ዘመናት በፊት የመጣ በአንድ ግለሰብ የተፈበረከ ሃይማኖት አድርጌ ነበር ማስበው። ቁርአንን በማነብበት ወቅት ግን ቁርአን የሰጠኝ ምላሽ አንደኛ እስልምና አንተ እንደምታስበው የዛሬ 14 ክፍለ ዘመናት የጀመረ ሃይማኖት ሳይሆን ሰው በመድር ላይ መኖር ከጀመረበት ከመጀመሪያው ሰው ከአደም አለይሂ ሰላም የጀመረ ሃይማኖት ነው ይለኛል ጌታችን በሱረቱ ሩም ማዕራፍ 30 ቁጥር 30 ላይ so direct your face toward the truth in Quran religion